ከዚያም ሽማግሌዎቹ ለሼኹ ዳንስ ቤትና ሲኒማ ቤት ማለትማ ትልቅ አዳራሽ ሲሆን ከቤቱ ደረት ላይ ከፍ ያለ ትልቅ መደብ መሰል የእንጨት የብረት ድርድር ያለበት ሲሆን ትልቅ መጋረጃም አለው። ይህ ሰፊ አዳራሽ ደግሞ በወንበር የተሞላ ነው። ወንበሩ በሰዎች ከተሞላ በኋላ የትልቁ መደብ መጋረጃ ይከፈትና ከሐፍረተ ስጋቸውና ከደረታቸው ላይ ብጣሽ ጨርቅ የለጠፉ ራቁታቸውን የሆኑ ሴቶች መቀመጫቸውን እያወዛወዙ እጃቸውን እያውለበለቡ እግራቸውን እያነሱ በመዝለል የሚጫወቱበት ቦታ ነው አሏቸው። ሼኹም በቃችሁ አሉና ኢና ሊላሂ ወኢና ኢለይሂ ራጂዑን ካሉ በኋላ ሴቶች ከወንዶች ፊት እርቃናቸውን ይጫወታሉ ነው የምትሉኝ? ይህ በዚህች ዓለማችን በተለይ በዚህች ከተማችን ይደረጋል ብዬ አንድም ቀን ጠርጥሬም አስቤም አላውቅም አሉ። ሼኹም በሉ ተነሱ፣ አሁን ወደዚያ ዳንስ ቤት እንሂድ አሉ። ሽማግሌዎቹም ወደዚያ ዳንስ ቤት እንሂድ ነው የሚሉት አሉ። ሼኹም አስቀያሚ ወንጀል ሲፈጸምና ከስርዓት የወጣ ጋጠወጥነት ሲስፋፋ በጉልበቱ መቀየርና ስርዓት ማስያዝ ካልቻለን በነቢዩላህ ዳውድ እና በነቢዩላህ ዒሳ ዘመን የወረደው እርግማን ሳይወርድብን በፊት እኛ በመላሳችን ዳዕዋ በማድረግ እነዚህን ሰዎች መለወጥ አለብን አሉ። ሽማግሌዎቹም እስኪ ሼኹ ትንሽ ተረጋጉ፣ አሁን እኛ ወደዚያ ዳንስ ቤት ሄደን ዳዕዋ ብናደርግ ይስቁብናል፣ ይሳለቁብናል፣ ብሎም እኛ የምንለውን አይሰሙንም አሉ። ሼኹም በመቆጣት እኛ ከነቢያቶች አንበልጥም፣ ነፍሳችን ከነሱ ነፍስ የተሻለች አይደለችም። ለአላህ ሲሉ ነቢዮች ተስቆባቸዋል፣ ተደብድበዋል፣ ተሰቃይተዋል። አንድም ቀን ግን ተሸንፈው ሰልችተው ተስፋ ቆርጠው አያውቁም። እኛ ያለብን ማድረስ ነው። ሂዳያን የሚሰጠው ግን አንዱ አላህ ሱብሓነሁ ወተዓላ ብቻ ነው እና አሁን ተነሱ እንሂድ አሉ። ሽማግሌዎቹም ሼኹ አሁን እኛ ወደዛ ዳንስ ቤት ከምንሄድ ይልቅ በስፖርት በጤናና በጥበብ ስም በየትምህርት ቤቱ ሴቶች ቁንጣ ሱሪ ለብሰው ደረቶቻቸውን አሹለው ከወንዶች ፊት ኳስ ሌላም ነገር እንዲጫወቱ በማለት መምህራኖች አዲስ ፈሊጥ አምጥተው ሴት ልጆቻችንን ለሰይጣን እያጋለጧቸው ነው እና ምግባረ ብልሹነት እያስተማሯቸው ስለሆነ በመጀመሪያ ትምህርት ቤቶችን ሂደን ብናስተምር ጥሩ ይመስለናል አሉ። ሼኹ ግን የለም አላህ ቢሻ የምንጀምረው በዳንስ ቤቱ ነው አሉ። ሽማግሌዎች ሼኹ በአቋማቸው መጽናታቸውንና ማምረራቸውን ሳዩ እንዲህ አሉ። እንዲህ ከሆነማ ከሲኒማ ቤት ሂደን ቦታ እስክናዘጋጅሎት ድረስ እድል ይስጡን አሉ። እኔም በኋላስ ምን ሆነ? እውነት ሼኹ ወደ ዳንስ ቤት ሄዱ አልኩት። የሆነውን ለማወቅ ጓጉቼ ነበር። በመጀመሪያ ሽማግሌዎቹ ወደ ዳንስ ቤት በመሄድ የዳንስ ቤቱን ባለቤት ከትርኢቱ መካከል ያለችውን የእረፍት ጊዜዋን ሩብ ሰዓት እንዲያከራያቸውና ሼኹ በዚህች ሰዓት ውስጥ ዳዕዋ እንዲያደርጉባት ጠየቁት። የዳንስ ቤቱ ባለቤት እነዚህ ሰዎች ጤነኛ እንዳልሆኑ በመጠራጠር አፍጥጦ ተመለከታቸው። እብድም መሰሉት። በጣም ፈራቸው። ተከናንበው ወደ ለበሱት ጋቢም አጨልቆ ተመለከተ። ምናልባት ከመካከላቸው አንዱ ከጉያው አውጥቶ በብረት ዘነዘና ሳያስበው ራሱን እንዳይበጠርቀው ፈራ። እንዲሁም ከጋቢያቸው በታች ወደ ለበሱት ልብስ ማየት ጀመረ። ምናልባት እነዚህ ሰዎች ከአማኑኤል ሆስፒታል አምልጠው እሱን መቋረሻ ሊያደርጉት የመጡ እብዶች መሆናቸውን ለማረጋገጥ ሞከረ። ከዚያም እንዲህ ሲል አሰበ። አንደኛው እጁን ሰዶ ሳያንቀው በፊት ወደ ኋላ በመሸሽ ወንበሩን ገፋ አድርጎ ከመቀመጫው በመውጣት ለረዳቶቹ የኡኡታና የእርዳታ ድምፅ አሰምቶ እርዳታ ጠየቀ። እነዚህን ሼኽ ይዘው ሲኒማ ቤት ለመምጣት ካሰቡት እብዶች የሚያወጣው ሰው በመፈለግ አይነት ተቅበዘበዘ። ነገር ግን ሽማግሌዎቹ የዳንስ ቤቱ ባለቤት እንደፈራቸው ስለገባቸው አንደኛው የሸሚዙን ኮሌታ አጣምሮ እንቅ አድርጎ በመያዝ ጎትቶ ከፊታቸው ካቆሙ በኋላ በሩብ ሰዓት ውስጥ ሼኹን ለማስተናገድ ሌሊቱን ሁሉ ቁጭ ብሎ አድሮ ከሚያገኘው ገቢ የበለጠ ብር አስታቀፉት። የዳንስ ቤቱ ባለቤት ይህን ሳይ አላመነም። በጣም ተደሰተ፣ ተፍነከነከ። ዳንስ ቤቱ ቤታቸው እንደሆነ በመንገድ እስከ በሩ ድረስ በመሄድ ከሸኛቸው በኋላ በተባለው ቀን ተዘጋጅቶ እንደሚጠብቃቸው ነገራቸው። የዳንስ ቤቱ ባለቤት ይህን የማይታለፍ እድል በማግኘቱ በጣም ተደሰተ።
ሼኹንም በዚህ ሁኔታ ሊያዋርዳቸውና ሊጠቀምባቸው መንገድ በማግኘቱ ሁለት ወፍ በአንድ ድንጋይ ሲል አሰበና ጊዜ ሳይወስድ ቀጥታ ወደ ማተሚያ ቤት በመሄድ የሳምንቱ አስገራሚው ክስተት በማለት ትልቅ ማስታወቂያ በማሰራት ሼኹ በዳንስ ቤት በሚል ርዕስ ያሸበረቀ ፖስተር ከዳንስ ቤቱ ፖስተር መለጠፊያ ላይ ለጠፈው። ሰዎች ይህን አስደሳች ዜና ለማየት ተሰበሰቡ። በእርግጥም የፖስተሩ ርዕስ ቢያስገርማቸውም ሼኹ በዳንስ ቤት ይመጣሉ ብሎ ያሰበ ግን ማንም የለም። ያሰቡት ነገር ቢኖር አዲስና ከውጭ ሀገር የመጣች ታላቅ ደናሽ ሳያስቡት ዳንስ ቤቱ ሊያሳውቃቸው ያሰበ ወይም አንድ ያልተለመደ አዲስ ዳንስ ሊያቀርቡላቸው ያሰበ ነበር የመሰላቸው። ጊዜውን ጠብቆ የፖስተሩ ማስታወቂያ እውን የሚሆንበት ቀን በመድረስ የከተማው ሕዝብ ሴት ወንድ ሳይል ግልብጥ ብሎ ወደ ዳንስ ቤቱ መጣ። በትኬት መስኮቶች ግፊያ ተጀመረ። የትኬት ዋጋ ጨመረ። አንዳንድ ሰዎች በዛ ያለ ትኬት በመግዛት ከዳንስ ቤቱ ቅጥር ግቢ ውስጥ ሆነው መጋፋት ለማይፈልጉ ሰዎች በጥፍ ዋጋ መቸብቸብ ጀመሩ። የዛን ዕለትም ትኬት ለመግዛት ከሚጋፉት ሰዎች መካከል አንዱ እኔ ነበርኩኝ አለኝ። በኋላስ ምን ተከሰተ አልኩት። በኋላማ ሰው ቦታውን ይዞ ተቀመጠ። ቦታም ያጣ ቆመ። የመድረኩ መጋረጃ ገና መከፈት ሲጀምር ሰው ጭብጨባውን አቀለጠው። ፉጨትና ጩኸት ተደባለቀ። በኋላስ ምን ተከሰተ አልኩት በወሬው በመመሰጥ። አገሬው ሁሉ የሚያውቃትና ከሚስት ከልጃቸው አብልጠው የሚወዷት ለሷ ሲሉ ገንዘባቸውንና ጊዜያቸውን የሚያባክኑላት ዲናቸውን የሚረሱላት አሸብሻቢ ከብልቷና ከደረቷ ላይ ብጣሽ ጨርቅ መሳይ ለጥፋ እግሮቿን ወደ ላይ ከፍ በማድረግ እየተሽከረከረች ከመድረኩ ብቅ አለች። እንደገና ጭብጨባው ቀለጠ። አሸብሻቢዋ ከሙዚቃ ጋር እኩል በመውረግረግ ዳንሷን ቀጠለች። አሸብሻቢዋ ዳንሷን ስትጨርስ ስሟን እየጠሩ በመጮህና በማፋጨት ይደገም በማለት አንቧረቁ። ዳንሱ ተደገመ። ይህ በእንዲህ እንዳለ የእረፍት ሰዓት በመድረሱ ለሩብ ሰዓት ያህል የመድረኩ መጋረጃ ተዘጋ። ክፍል 3 ስለሚኖረው ሼር፣ ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።